ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው። በአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ.ም ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት ቀንድ አውጣ አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሽኻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞባቸዋል። በተወሰደባቸው መብረቃዊ ጥቃትም ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን ፕሬዝዳንቱም ለጥቂት ከፋኖ በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩ መንገድ ቀይረው በሌላ አቅጣጫ እንደፈረጠጡ ታውቋል። በመጨረሻም አገዛዙ ብልጽግና የመጨረሻ ህቅታ ላይ እንደሚገኝና የአለባብሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረውና የፋኖ የድል ችቦ የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጸዋል። ሌላው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የታሰው 13 ብርጌድ በመካነ ሰላም ዙሪያ ወረዳ ግንባር ከሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ጋር ጥቅምት 30 ቀን 2018 ዓ.ም ባካሄደው ውጊያ ድል የቀናው ሲሆን አንዲትም የሚሆኑ የጠላት ኃይል አባላት ላይ ጉዳት ማድረሱም ታውቋል። ጠላት ክፉኛ ስለተመታ መግደላ ታዳጊ ከተማው ውስጥ ለእሁድ ገበያ የተሰበሰቡ ንጹሃን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጠር መዋሉ የተገለጸ ሲሆን 5 የሚሆኑ ንጹሃንን በግፍ መረሸኑም ታውቋል። ንጹሃኑ ላይ እርምጃ የወሰዱት ጸረ አማሮች 45ኛ ክፍለ ጦር አባላት ተብለው ወደ ተቀጠናው በመከላከያ ሰራዊት ዩኒፎርም የገቡት የኦሮሚያ ልዩ ኃይል አባላት እንደሆኑ ነው ምንጮች ያገለጹት። አብይ አህመድ መንግስት አማራን አምርሮ የሚጠሉትን እየመረጠ በመከላከያ ስምና ዩኒፎርም ወደ ክልላችን በመላክ ጄኖሳይድ መፈጸም ከጀመረው ዋል እድር ማለቱ አይዘነጋም። ህልውናችን በተባበረ ክንዳችን ሲል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። በተያያዘም ህዳር 1 ቀን 2018 ዓ.ም የአፋር ብሔራዊ አንድነት ፓርቲ ኡጉጉሞ መግለጫ ወጥቷል። የአብይ አህመድ አገዛዝ የሆነው የብልጽግና ስርዓት የአፋር ህዝብን እንዲጠፋ ወስኗል ሲል የገለጸ ሲሆን በነ ጀነራል ተስፋዬ አያሌው አስተባባሪነት የኤርትራን መንግስት በትጥቅ ትግል ለማስወገድ የሚሰሩ ታጣቂዎች መሰልጠኛ ሆኗል። ከህወሓት አኩርፎ የወጡ የትግራይ የሰላም ኃይልን የሚሉ መሰልጠኛና መዋጊያ ቀጠና አድርገው ታዬ በመሆኑም የአፋር ህዝብ የከባድ መሳሪያና የድሮን ሰለባ ሆኗል ሲላሉ፣ በሌላ በኩልም በሙስጠፌ መሐመድ የሚመራው የሶማሌ ክልል በአብይ አህመድ የግል ጀነራሎች እገዛ የኢሳ ኃይል ከሶማሌ ክልል ልዩ ኃይል እገዛ የተደረገለትና አልፎ አልፎም በቀጥታ ተሳታፊነት ከፍተኛ ዋጋ እየከፈለ ነው ይላሉ። እንዲሁ በብልጽግናው አለቃ አብይ አህመድ የቀን ቅዠት አማካኝነት ቀበሌ ማስተዳደር ያቃተው አገዛዝ የገጠመውን ሀገራዊ ተቃውሞ ለማብረድ በሚል የቀይ ባህር አጀንዳ መዘው ጦር ሜዳውንም አፋር መሬት ለማድረግና የአፋር ህዝብ እንዲጠፋ ወስኖ እየሰራበት ይገኛል። የአብይ አህመድ ተላላኪ የሆነው አወል አርባ የክልሉን በጀት በማጠፍ ለጦር አገልግሎት እያዋለው ከመሆኑ ጋር ተያይዞ እንዲሁም ባለ የኑሮ ውድነት አሁን ላይ በአፋር ክልል ከፍተኛ የሆነ ራብ የመልካም አስተዳደር ችግር ተከስቷል። በተጨማሪም የመብት ጥያቄ የሚያነሱ ሰዎች ከፍተኛ የሆነ ወከባ፣ እንግልት፣ እስርና ድብደባ እየተፈጸመባቸው መሆኑም የአደባባይ ሀቅ ነው። የአፋር ህዝብ ለዘርፈ ብዙ ጥቃት ተጋላጭ ሆኗልም ይላሉ። ይህ በእንዲህ እንዳለ የመልሶ ማደራጀት ተግባሩ የቀጠናውን ትግል ከፍ እንደሚያደርገው ተገለጸ። የአፋባ ቴዎድሮስ ዕዝ መዋቅራዊ ማሻሻያ በማድረግ አደረጃጀቱን በኮር ደረጃ እያገነባ ያሳደገ ሲሆን የመልሶ ማደራጀት ተግባሩን በማጠናከር ጠንካራ ሻለቃዎችንና ክፍለ ጦሮችን ያካትተው አዲሱ የኮር አደረጃጀት የቀጠናውን ትግል ከፍ እንደሚያደርገው ተገልጿል። ማዕከላዊነትን በጠበቀ መልኩ ፕሮፌሽናል ሰራዊት ለመገንባት በሚደረገው ሂደት አዳዲስ የተሻሉ አደረጃጀቶችን፣ አሰራሮችን፣ መመሪያዎችን መከተል አስፈላጊ ሆኖ በተገኘበት ሁሉ ድርጅታችን ለውጦችን ተቀብሎና አክብሮ ድርጅታዊ ተልእኮን ተቀብለው መፈጸምና ማስፈጸም እንደሚገባ በተገለጸበት መድረክ የአፋባ ቴዎድሮስ ዕዝ ከፍተኛ አመራሮች ከ206ኛ ኮር አመራሮች ጋር በመልሶ ማደራጀት ወቅት የተፈጸሙ አብይ ተግባራትን በመገምገም የተለያዩ ውሳኔዎችን አስተላልፈዋል። ከተቀመጠለት የጊዜ ሰሌዳ በተሻለ ፍጥነት አደረጃጀቱን በማጠናከር በሰው ያሉ ክፍለ ጦሮችን ያዋቀረው 206ኛ ኮር የሚሰጠውን ማንኛውም ግዳጅ ለመፈጸም በሚያስችል ቁመና ላይ መገኘቱን በነበረው የሥራ ግምገማም ተረጋግጧል ሲል የቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። ሌላው አርበኛ ማርሸት እንዲህ ይላል። መትከል፣ መቅረጽ፣ ሽግግር
ግንባታና ብሔራዊነት በኢትዮጵያ የፖለቲካ ታሪክ ውስጥ ርዕዮተ ዓለም ወለድ ጸረ መንግስት እንቅስቃሴ መደረግ ከጀመረ ወዲህ የተሳኩና የከሸፉ መፈንቅለ መንግስት ስልቶች፣ የትጥቅ ትግሎች፣ የፓርቲ እንቅስቃሴዎች፣ የሪፎርም አካሄዶች ሁሉ ከእውነትና ከእውቀት በራቁ በጥላቻና በጸረ ህዝብ ዓላማ የረቀቁ ከመንሻቸው የወደቁ ከሀገሪቱ ብሔራዊ ጥቅም ይልቅ ለብሔራቸው ዘብ የቆሙ በመሆናቸው የኢትዮጵያ ፖለቲካ ታጥቦ ጭቃ ሲያደርጉ ኑረዋል። የፋኖን እንቅስቃሴ ከዚህ ሁሉ ለየት የሚያደርገው ከመንግስት ግልበጣ ባሻገር ያለመ ሲሆን መሰረታዊ የሆኑ የህዝብና የሀገራችን ችግሮች ተለይተው በሰላ ቤታዊ መንገድ የመፍታት እርምጃው በተጠናከረና ባጠረ ጊዜ የተጠናቀቀ መሆኑ ነው። መትከል ስደተኛውን የአማራ ፖለቲካ ወደ ሀገሩ ወደ እናት ምድሩ መመለስ፣ በራሱ በአማራ ልጆች መመራት፣ በራሱ የፖለቲካ ፕሮግራም መታገል፣ በራስ ሀብት መታገል፣ በራስ መልክዓ ምድር መታገል፣ ራስ በቅ መሆን። በዚህ የመትከል ስልት ባለፉት በጣት የሚቆጠሩ ዓመታት ተፈላጊውን ውጤት አምጥተናል። መቅረጽ የተፈታተነ የማህበረ ፖለቲካ የነበረውን ህዝባችንን ወደ አንድ ተፈላጊ ዓላማ ማምጣት፣ ገዥ ትርክት በመፍጠር ማስረጽ፣ አመራር መመልመል፣ ማሰልጠን፣ ማብቃት፣ የህዝባችንን ቋሚ የህልውና ትግል መንገድ ማስመር፣ ለትግላችን የሚበጅ ኃይልና የሀብት አማራጭ ማጥናትና መጠቀም፣ ሽግግር፣ የትግል ሽግግር ማድረግ፣ የአስተሳሰብ ሽግግር ማድረግ፣ የአመራር ሽግግር ማድረግ፣ የቅርጽ ሽግግር ማድረግ ማለት ነው። እንዲሁ ግንባታ፣ የኃይል ግንባታ፣ አቅም ግንባታ፣ ትውልድ ግንባታ በሂደት ላይ ያለ ሲሆን ትውልዱ በወታደራዊ ኃይል፣ በስነ ትምህርት፣ በምጣኔ ሀብት፣ በሳይንስና ቴክኖሎጂ፣ በተፈጥሮ ሀብት አጠቃቀም በእጅጉ የላቀ ፈጣን መንገድ ይጓዛል። የአዲሱ ትውልድ ትግል ከፊት ለፊት የቆሙትን የደናቁርትን ከማባረር ባሻገር እየቆመ ነው ሲል ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።